የቁርአን ሪቮሉሽንን ወደ ኋላ መለስ ብሎ ማየት መልካም ነው ቁርአን መካ ላይ ሲመጣ አብዮት ነው ያስነሳው አብዮት ያስነሳው ሪቮሉሽን የምንለው ፒስፉል ዴሞንስትሬሽን ወይኛ ምናቀው ፖለቲካዊ ሪቮሉሽን አይደለም ያስነሳው ይዞት የመጣው የመጀመሪያው ሪቮሉሽን መካ ውስጥ ለ13 አመት ቁርአን ያስነሳው አብዮት ሁለት መሰረታዊ ነገሮች ላይ ትኩረት ያደርጋል የመጀመሪያው ኢማን ነው አብዛኛው የመካ ሱራዎች ስለ ኢማን ጉዳይ ያወራሉ በአላህ ስለማመን ለምሳሌ ቀደም ሱረቱ ቃፍ ተቀርቶልናል ሱረቱ ቃፍ ወልቁርአኒል መጂድ ስለ የውሙል በዓት ስለ ዳግም መቀስቀስ ስለ ኢማንያት ነው የምታወራው ይህ ሱራ ወይንም ሱረቱ ቃፍ መካ የወረደ ሱራ ነው አብዛኞቹ የመካ ሱራዎች ኢማን ላይ ትኩረት ያደርጋሉ ኢማን እንዴት መገንባት አለበት የሚለው ከዛ ሁለተኛ ሪቮሉሽን ሱረቱ ማን ነው የመካ ሱራዎች ላይ የወረደው ሱራዎችን ስናይ ከኢማን ቀጥሎ ካራክተር ነው ስነ ምግባር ምክንያቱም ኢማን በልብ ገብቶ በስብዕና መንጸባረቅ ስላለበት በፐርሰናሊቲ ተገልጦ መታየት ስላለበት ስለ ስነ ምግባር ወይም ስለ ዲሴንሲ ስለ ሀያ በጣም በርካታ የቁርአን አያቶች ሱረቱ ማን ነው መካ የወረዱ ሱራዎች ይዳሰሳሉ ስለዚህ የመካ ሪቮሉሽን ሁለት ነገር ላይ ነው አንደኛው ኢማን ላይ ነው ሁለተኛው አኽላቅ ላይ ነው ስነ ምግባር ላይ ነው መልካም መዲና ከመጡ በኋላ የአላህ መልእክተኛ አለይሂ ሰላቱ ወሰለም መዲና ውስጥ የወረዱ ሱራዎች እንደነ ሱረቱ ኒሳ ሱረቱ አህዛብ ሱረቱ ኑር አሁን ማወራት ሱረቱ ኑርን ጨምሮ ሌሎችም ሱራዎች ሶስት መሰረታዊ ነገሮችን ማናገር ጀመሩ ወይም ሪቮሉሽኑ አብዮቱ በሶስት ነገሮች ላይ መሰረት ያደረገ ነው የመጀመሪያው ከመካ ይዘውት የመጡት ማን ነው ኢማንያት ሐሳባለው ከመካ ይዘውት የመጡት አኽላቅ ነው ሁለተኛ ሶስተኛ የጨመረው ነገር መዲና ላይ ሲመጣ ቁርአን ምንድነው Guys, this is a very deep discussion by the way. በጣም ጥልቅ የሆነ ዲስከሽን ነው። እኛ ጨረፍታውን ብቻ ነው የምናየው። ትኩረት ሰጣችሁ እንድታደምጡ እንፈልጋለሁ። ቁርአን የሚገርም የሆነ አብዮት ያለው መጽሐፍ ነው። ስለዚህ ስለ ኢማን አወራን፣ ስለ አኽላቅ አወራና ልክ መዲና ላይ ሲመጣ ስለ ሶሻል ሎውስ ማውራት ጀመረ። ስለ ማህበራዊ ህጎች ማውራት ጀመረ። ለምን? ምክንያቱም ማህበራዊ ህጎች ትርጉም የሚኖራቸው ሰው ኢማን ሲኖረው ነው። ማህበራዊ ህጎች ትርጉም የሚኖራቸው ሰው ስነ ምግባር ሲኖረው ነው። ኢማንን ሳናስተምረው አኽላቅን ሳናስተምረው ማህበራዊ ጉዳዮችን ህግ አድርገን ብንደነግግበት it doesn't make sense ትርጉም አይሰጥም። ለዛ ነው ኢማንን በትክክል ካልተረዳ ሰው አኽላቅን በስነ ምግባር ካልተሞላ በቁርአን ስነ ምግባር ሰው የአላህን ህግና ስርዓቶች ስትነግሩት የቁርአንን ሶሻል ሎው ማህበራዊ ህጎች ስትነግሩት ቀልድ ነው የሚመስለው። ለምን? ሰው የአላህን ማህበራዊ ህጎች አንደርስታንድ ማድረግ የሚችለው ጥቅሙን መረዳት የሚችለው ጥበቡን ማስተዋል የሚችለው ኢማንና ስነ ምግባር የሚባሉ ነገሮች ሁለቱ ማዕከል ሲኖር ነው። ለዛ ነው ቁርአን የመካ ሱራዎች ላይ ህግ አላመጣም። ህግ ደንግጎ ይሄን አድርጎ ይሄን ስሩ አላለም። የሰረቀ ሰው ምን ይሆን? ዚና የፈጸመ ሰው ምንድነው መደረግ ያለበት? እነዚህን የመሳሰሉ ነገሮች መዲና ላይ ነው ዲስከሽን አድርጎ ያነሳው። መካ ላይ ግን የገነባው ዲሴንሲ ነው፣ ሀያ የሚባለው ነገር ነው። ስነ ምግባር የሚባለውን ነገር አኽላቅ የሚባለውን ነገር ነው የገነባው። ይሄንን አኽላቅ የሚባለውን ነገር ትሩ ታይም መካ ላይ ሲገነባ የመካ ላይ ሪቮሉሽን በሁለት መንገዶች ነው የገነባው። የመጀመሪያው ኤጁኬሽን ነው፣ ትምህርት። ቁርአን የትምህርት መጽሐፍ ነው ጋይስ። ኤጁኬሽን ነው፣ ትምህርትን የሰጠው ሰዎችን አኽላቅ እንዲላበሱ ኢማንን እንዲላበሱ ነው ያስተማረው። اقرأ باسم ربك الذي خلق የሚለው የመጀመሪያው ሱራ ለነብዩ ሰለላሁ ዐለይሂ ወሰለም ሲመጣ እሱ ኤጁኬሽን ነው፣ ትምህርት ነው እኮ። ምንም እንኳን ስለማንበብ ቢሆንም الذي علم بالقلم علم الانسان ما علم يعلم it's education ነው፣ ትምህርት ነው እየተማሩ ያሉት። ምክንያቱም reading is part of education ነው፣ ማንበብ የትምህርት አንድ አካል ስለሆነ ማለት ነው። ትምህርት ነው መጀመሪያ ያስተማረው። ሰው የአላህን ህግ የሚቀበለው በትምህርት ነው። ሳናስተምረው ይሄ ሐላል ነው ይሄ ሐራም ነው ብቻ ብለን ማህበራዊ ህጎችን መደንገግ አንችልም። መጀመሪያ እናስተምራለን። ከትምህርት በኋላ ኢንተሌክቹዋሊ አንደርስታንድ ካደረገ በኋላ ሁለተኛው ፓርት ምንድነው የሚያደርገው? ቁርአን ስፒሪቹዋል ሪማይንደር የሚባል ነገር አለ። መንፈሳዊ ተግሳጽ ነው የሰጠው። መካ ሱራው ላይ በጣም ከባባድ የሆኑ መንፈሳዊ ተግሳጾች አሉ። ከባባድ የሆኑ ግን የሚገርማችሁ ህግ አይደሉም። ምሳሌ ስጠኝ ካላችሁኝ ወይሉል ሊልሙጠፊፊን ወይሉል ሊልሙጠፊፊን ለሙጠፊፊኖች ወየውላቸው ይላል። ተጥፊፍ ለሚያደርጉ ለሰዎች ሲመዝኑ ቀንሰው ለራሳቸው ሲሆን ጨምረው በቢዝነስ የሚያጭበረብሩትን ሱረቱል ሙጠፊፊን አማጁዝ ላይ ገና ቁርአን ከመጀመሩ ስፒሪቹዋል ሪማይንደር ነው የሰጠው፣ መንፈሳዊ ተግሳጽ ነው የሰጣቸው። ሱረቱል ሁመዛ ላይ እንሂድ። ወይሉል ሊኩሊ ሁመዘቲን ሉመዛ። ዛሬ በጣም በኃይለኛው በፌስቡክ ሞቅ አድርገን እኛ የምንጫወትበት ሰውን ማማት፣ ሰውን ማንጓጠጥ፣ መሳደብ፣ ማሳለቅ ስፒሪቹዋል ሪማይንደር ነው ያደረገው። እሳት ይጠብቃል ነው ያለው እንጂ ህግ ነገሮችን አልነገረንም። ቁርአን በመካ ሱራዎች ውስጥ ወይም በመካ በሚወርዱ አያቶች ውስጥ
ሙስሊሞችን በማስተማር አንድ ሙስሊሞችን መንፈሳዊ ተግሳጽ በመስጠት ሀያ እንዲኖራቸው ዲሴንሲ እንዲኖራቸው ስነ ምግባር እንዲኖራቸው ለማድረግ ከፍተኛ የሆነ ጥረት አድርጓል። ከዛ መዲና ላይ ሲመጣ ነው ሶሻል ሎውስ ወይም ማህበራዊ ህጎች የሚባሉትን ነገር መደንገግ የጀመረው። ለምንድነው ቁርአን ስፒሪቹዋል ሪማይንደርስ ያደርግ የነበረው መንፈሳዊ ተግሳጾችን ሲሰጥ የነበረው ለምንድነው ከተባለ ጋይስ በደንብ አድምጡኝ። ማህበራዊ ህግ ቁርአን እንዲያታደርጉ የሚል ማህበራዊ ህግ ከትምህርት ውጪ ወይም ከመንፈሳዊ ማስጠንቀቂያ ውጪ ወይም ኢማንና ስነ ምግባርን ከማስተማር ውጪ ቢሰጥ ኖሮ የሰው ልጅ በህግ ይቀልድ ነበር፣ በህግ ይጫወት ነበር። ህግ በራሱ ህይወት አይደለም። እደግመዋለሁ፣ ህግ በራሱ ህይወት አይደለም። ምሳሌ ልስጣችሁ። የሆነ ሰው ተከሶ ፍርድ ቤት ቀረበ። ገለሃል ተብሎ ነው የቀረበው። ገለሃል ተብሎ ቀርቦ ማስረጃ ሲባል ገለዋል ተብሎ የከሰቱት ሰዎች ማስረጃ አቀረቡ። ማስረጃው ፌክ ነው። ዳኛው በማስረጃ ላይ ተመስርቶ ነው ፍትህ የሚሰጠው ወይም ደግሞ ውሳኔ የሚያስተላልፈው። ማስረጃውን አየዳኛው። ከዛ በኋላ ይህ ሰው ገለዋል፣ የሞት ፍርድ ይገባዋል ብሎ ፈረደበት። ህግ ተፈጻሚ ሆኗል። ምንድነው ተፈጻሚ ሆነው? the law has been applied ሆኗል፣ implemented ሆኗል፣ ህግ ተፈጽሟል። ፍትህ ግን አልተፈጸመም። law ህግ ግብና ዓላማው ጀስተስ ነው፣ ፍትህን ማምጣት ነው። ህጉ ተፈጻሚ ሆኗል። ሰውየው ባገኘው ማስረጃ ወይም ዳኛው ባገኘው ማስረጃ ፈጽሟል። ግን ፍትሃዊ ነው ወይ? አይደለም። ምክንያቱም ሰውየው ንጹህ ነው። ለዛ ነው ሱረቱ ኑር ላይ እኮ ሰዎችን በዝሙት የሚከሱ ሰዎች አሉ። እነዚህ ሰዎች አራት ምስክር አክቹዋል ድርጊቱ ሲፈጸም ማየት አለባቸው። አምስተኛ የአላህ ቅጣት በእኛ ላይ ይወረድብን ኳሸን ብለው መማል አለባቸዋል። ህግ ትርጉም የሚኖረው ኢማን ሲኖር ነው። ለዛ ነው the heart of all laws is ኢማን። የህጎች ሁሉ ማዕከሉ ኢማን። በሌላ አባባል ኢማን is the root of all laws ማለት ነው። የሁሉም ህጎች ስሩ ኢማን ነው። ለዚህ ማስረጃ አስጣችሁ ምሳሌ አድርጌ አንድ ነገር ላቀርብላችሁ። ፐርሰናሊ የአሜሪካ ፖሊስ ዲፓርትመንት ፋሽኔትድ ያደርገኛል። አሜሪካ በጣም a very strong national security in the world ዓለም ላይ በጣም ጠንካራ የሆነ ብሔራዊ ደህንነት ያላት ሀገር ብትኖር አሜሪካ ናት። ፖሊሶቹ ቁመታቸውና ሰውነታቸው ማይነገር ነው። ውሾቻቸው ቁመታቸው ከኔ ይበልጣል። ውሾቻቸው ሰውነታቸው ከኔ ይበልጣል። በጣም ጠንካራ የሆነ የፖሊስ ዲፓርትመንት የብሔራዊ ደህንነት ያላት አሜሪካ በጣም በርካታ ወንጀሎች ግን አሉ። ሴቶች በየቀኑ ይደፈራሉ፣ ሰው ይገደላል፣ ድራግ ለጉድ ነው፣ አልኮሊክ አናታቸውን አዞሯቸዋል። ለምንድነው አሜሪካ እንደዚህ ጠንካራ የሆነ የፖሊስ ዲፓርትመንት ኖሯት? ህግ ደግሞ የሚገርማችሁ ነገር የአሜሪካ ኮንስቲቱሽን በሉት ህገ መንግስቱ በሉት ሶሻል ሎውስ ማህበራዊ ህጎቻቸው አሜዚንግ ነው። በቃ የሚገርም ነው። ወላሂ አጂብ ነው የምትሉት። እነዚህ ሁሉ ህግና ስርዓት ኖሯቸው እነዚህ ህዝቦች ለምንድነው ወንጀል ይበዛው? ለምንድነው ሰው በድረግ ያበደው? ለምንድነው ሰው በአልኮሊክ ምክንያት ሚስቱን እየገደለ የተቸገሩት? ሁሉ ጊዜ የአሜሪካ ፖሊስ አብዛኛውን ጊዜ ሁሉ ጊዜ ባይሆንም አብዛኛውን ጊዜ ወንጀል ከተፈጸመ በኋላ የሚደርሰው ሪፖርት የሚደረገው ወንጀል ከተፈጸመ በኋላ ነው። ወንጀልን አስቀድሞ የመከላከል እድሉ በጣም የጠበበ ነው። ለምን? በደንብ አድምጡኝ። ለምን? ምክንያቱም የፈለገ ህግ ብታቋቁሙ፣ የፈለገ ፖሊስ ዲፓርትመንት ብትገነቡ፣ የፈለገ ብሔራዊ ደህንነት ብትገነቡ ሰው ኢማን ከሌለው ሰው ሀያ ካራክተር ስነ ምግባር ካልተማረ ወንጀልን መቆጣጠር አይቻልም። እንዴት? ቤት ውስጥ ቁጭ ብሎ የሚናገረውን ክፉ ንግግር የሚሰራውን ክፉ ነገር ማንም መቆጣጠር አይችልም። መቆጣጠር የሚቻለው በኢማን ነው። ለምሳሌ ሱረቱ ሙእሚኑን ላይ ወለዚነ ሁም ዐኒ ለግዊ ሙዕሪዱን ብሏል። ለጉ ከሆኑ ነገሮች ላይ የሚሩቁ ነው ይላል። ፌስቡክ ላይ እናንተ ስማችሁን ቀይራችሁ የፈለጋችሁትን መጻፍ የፈለጋችሁትን መለጠፍ ትችላላችሁ። ማንን ካልፈራችሁ? አላህን ካልፈራችሁ። ኢማን ሲኖር ግን አላህን መፍራት ሲኖር ግን ሰዎች ምን ይላሉ? ኢነላሃ ኸቢሩን ቢማ ተዕመሉን። አላህ በምታሰሩት ነገር ሁሉ አዋቂ ነው፣ ባኮፍ ያረጋል። ኢነላሃ ካነ ዐለይኩም ረቂባ። አላህ እናንተን ተቆጣጣሪ ነው። ኪራመን ቀደም ሱረቱ ቃፍ ላይ ሲቀራ ሰምታችሁት ከሆነ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ የሚጽፉ መላእክቶች አሉት። ውጭ ካሉ ፖሊሶች የበለጠ ቤት ውስጥ እኔ ለብቻዬ ሆኜ ያሉት ፖሊሶች ከባድ ናቸው። 24 hours ከኔ ጋር ነው ያሉት። እነዚህ ኢማንን ይገነባል፣ ስነ ምግባርን ካራክተርን ይቀርጻል። በዚህ የተቀረጸ ሰው ውጪ ሲወጣ እንደሱ ህግ የሚጠብቅ የለም፣ እንደሱ ስርዓት ያለው የለም። ህግን we cannot implement laws by force።
ህግን በኃይል በጉልበት መጫን አይቻልም ስነ ምግባርን ግን በትምህርት ቅድም እንዳልኩት በመንፈሳዊ ተግሳጽ ማምጣት ይቻላል ይሄን ሁሉ የምለው ለምንድነው what is my point ግቤ ምንድነው ይሄ ሁሉ ማህበራዊ ህጎችን ወይ በማህበረሰብ ውስጥ የሚፈጠሩ ወንጀሎችን መቆጣጠር የሚቻለው የመጀመሪያው በኢማን ነው ቀጥሎ በስነ ምግባር ነው ሶስተኛ ህግ ነው